አሁን የምመሰክርላችሁን እህት ያገኘኋት ኩላሊቱ ፌል አድርጎ የነበረ እኛም ሌሎችም ቅዱሳኖች ተባብረው ወደ ህንድ ሀገር ሄዶ ሕክምና አድርጎ ንቅለ ተከላ አድርጎ የተመለሰ የወንጌል አርበኛ እሱ ቤት የምስጋና ፕሮግራም ጋብዞኝ ነበር የተገኘሁት። በዚህ ሰዓት ነበር እቺ እህት ወደሱ ጠጋ ብላ ስለዚህ ሰው ጌታ ተናግሮኛል፣ አንዳች ነገር ከልጆቼ ጋር የተያያዘ ነገር እንዳለ እሱ ጋር አውቃለሁ አለች። እዛ አይ ዛሬ የምስጋና ቀን ነው፣ ሌላ ቀን ግን ቢሮውን የራሴ ይዤ እሄዳለሁ፣ ዛሬ አታውሪለት አለኝ አለችኝ ስታገኘኝ። ታዲያ ከዛ በኋላ እቺ እህትን ያገኘናት የነበረው የመንገድ ላይ ሰርፕራይዝ የበዓል የአዲስ ዓመት ስጦታ የምናበረክትበት ጊዜ ነበረ። በስልክ ጠርተናት ምን እንደሆነ በማታውቀው በመንገድ ላይ ሰርፕራይዝ አድርገናት ነበረ። ተመልክተን እንመለስ። አንድ እህታችን አለች፣ ባለፈው ላይ ያቀርበናት ነበር። የሶስት ልጆች እናት ናት። ብቻዋን ልጆቿን እያሳደገች ነው። በምክንያት ባለቤቷ እንደተለየ ከሷ እንሰማለን። እሷን እንግዲህ ሰርፕራይዝ ለማድረግ ነው የመጣ ነው። በሯን አግኝተነው አልፈላልገን እንግዲህ በሯ አጠገብ ባለው እዛች ቦታ ላይ የሰርፕራይዝ ስጦታ ልናስቀምጥላት ነው ያሰብነው። ወታ ፈልጋ እንደምታገኘው እስቲ እናያለን። መልካም ቆይታ ይሁንላችሁ። ይህንን ካደረግን በኋላ ስለ ህይወቷ አጫወተችን። አንድ ቀን ነው ባለቤቷ የዛሬ 10 ዓመት ገደማ ስራ እፈልጋለሁ ብሎ ወጥቶ በዛው 10 ዓመታት ሙሉ አልተመለሰም። ከዛ ጊዜ ጀምሮ በዋናነት አገልግሎቷን እያገለገለች ነገር ግን የተለያዩ ስራዎችን ዝቅ ብላ በመስራት ልጆቿን ማሳደግ ትያያዘዋለች። ልጆቿን ያስተምርላት የነበረው የትምህርት ቤት ባለቤት የሆነ አንድ ሰው 3ቱንም ልጆቿን ያስተምር ነበር። ነገር ግን መንግስት ባወጣው መስፈርት መሰረት ሃይስኩል መቀጠል አትችልም ስለተባለ ትምህርት ቤቱ 2ቱን ልጆቿን ማቋረጥ ስለነበረበት ሃይስኩሉ ስለተዘጋ ግዴታ ወደ ሌላ ቦታ ለማስገባት ትገደዳለች። ለካ እኛ የአዲስ ዓመት ስጦታ ያገኘናት እነዚህ ልጆች ለማስመዝገብ የፈለገችበት ሰዓት ነበረ። እግዚአብሔር ረድቷት በሰጠናት ስጦታ ልጆቿን ማስመዝገብ ችላለች እንደመሰከረችልን ከሆነ። በሁለተኛ ጊዜ ግን ወደ ቤቷ ነበረ ለሰርፕራይዝ ሄድ ነው። ወደ ቤቷ በሄድንበት ጊዜ ላይ የደረስነው የሁለተኛ ልጇ የቤቲ ልደት ቀን ነበር የደረስነው። አናውቅም፣ እኛም እንደምንመጣ አያውቁም ነበረ። ታዲያ ጎበዝ ተማሪ ለሆነችው ለቤቲ የ10 ሺህ ብር ስጦታ 10 ሺህ ብር 10 ሺህ ብር ለነሱ ደግሞ እንዲሁ የሰርፕራይዝ ስጦታ 40 ሺህ ብር አበርክተንላቸው ስጦታ አለ ለማሚ፣ እሱን ደግሞ ትሰጣታለች። ስንት እንደሆነ ያው ኬቢ አንቺ ደግሞ ንገሪያት። አጠቃላይ እዚህ ውስጥ ያለው ስጦታ ለጸጋ ለጸጋ እንግዲህ ከጋብስ ሚኒስትሪ የተበረከተላት የ40 ሺህ ብር ስጦታ ነው። አጠቃላይ 50 ሺህ ብር ሰጥተን ተለያየን። ልደት አክብረን ተጫውተን ቆንጆ ጊዜ አሳልፈን ተለያይተን ነበር። በመጨረሻ እቺ እህት በቅርቡ ትደውልልኝ ነበር። የምትደውልልኝ እንግዲህ ውዝፍ የትምህርት ቤት ክፍያ የልጆቿ መጥቶባት ነው። እኛም በእሷ ጉዳይ ላይ እንጸልይ እናስብ ነበር። አንድ ቀን ግን ሌላ ስልክ ከውጭ ተደወለልን። 2 ሰዎችን ማገዝ እፈልጋለሁ በየወሩ የምትል በቋሚነት ብዙዎችን አገልጋዮች የምትረዳልን እህት ደወለችልን። ናቺን እህት በዚህ ጊዜ ውስጥ የሚያስፈልጋት እሷ ስለነበረ እሷን እንድትረዳ ስሟን፣ ስልክ ቁጥሯን፣ ባንክ አካውንቷን አሳልፈን ሰጠናት። የሚገርም ግጥምጥሞሽ ነው። የእግዚአብሔር ታሪክ ነው። በጣም የሚገርመው እቺ እህት ወዲያውኑ 20 ሺህ ብር አስገባችላት። ቀጥሎ ለልጆቿ ውዝፍ እንዳለባት ስለሰማች ከኔ ለልጆችሽ የሚሆን የውዝፍ ደግሞ 50 ሺህ ብር ስጦታ አበርክቼልሻለሁ ብላ አበረከተችላት። ነፍስ አልቀረላትም። ለምን መሰላችሁ? ሰኞ ፈተና ነበረ። ፈተና ላይ ዳይሬክተሩ አይቀመጡም ልጆችሽ ብለዋታል። ምክንያቱም ውዝፉን ካልከፈለች ውዝፉን መክፈል የማትችልበት ሁኔታ ስለነበረ ሰኞ አይቀመጡም ሲላት ግን ሰኞ እከፍላለሁ አለች በእምነት ምንም ነገር ሳይኖር። እግዚአብሔር ቃሏን ጠብቆ እምነቷን ደግሞ አጽንቶላት ሰኞ ቀን ገንዘቡ ገባላት። የልጆቿን ሙሉ ክፍያ እስከ ሰኔ ከፈለች። እግዚአብሔር ጸሎትን ይሰማል። እግዚአብሔር በእምነት ወደ እርሱ የሚቀርቡትን
ደስ ያሰኛል። ስለዚህ የዚች እህታችንን ህይወት በእንዲህ አይነት መልኩ እግዚአብሔር ሰርፕራይዝ ያደረገውን ምስክርነት ነው ይዤላችሁ የቀረብኩት። እግዚአብሔር ይባርካችሁ። በሌላ እንገናኛለን። ተባረኩ። ይህ አዲሱ የዩቲዩብ አካውንታችን ነው። ይህንን የዩቲዩብ አካውንታችንን ሰብስክራይብ ማድረግ እንዳይረሱ፣ ለሌሎች ሼር በማድረግ ብዙዎች ሰብስክራይብ እንዲያደርጉት፣ ላይክ እንዲያደርጉ፣ ኮሜንት እንዲያደርጉ አበረታቷቸው። እግዚአብሔር አብዝቶ ይባርካችሁ። ሻሎም